ያሚ ተመልካቾቻችን እንግዲህ ቀደም ባለ አንድ ቪዲዮ ላይ አፓርትመንት ስትከራዩ ቤት ውስጥ ሰርታችሁ መብላትን እንዳለባችሁ ቁርሳችሁን በተለይ ብዬ ነበር። እኔ እንደነገርኳችሁ ቁርስ መስራት እንጀምራለሁ። ምሳም አስቤ ነበር። ከገዛው በኋላ ግን በጣም ውጭ መውጣት ይሄ ፀሐዩን፣ አየሩን፣ ይሄን ተፈጥሮን ለማየት በጣም ከመጓጓቴ የተነሳ ለመስራት ጊዜ የለኝም። በጣም ይሄን ቻሌንጅ ግምት ውስጥ አስገቡት። በተለይ ብቻችሁን ከሆናችሁ መስራት በጣም ስራ ሆኖ ነው ያገኘሁትና የገዛሁት አስቤዛ ፍሪጅ ውስጥ እንደተቀመጠ ነው። ግን ውጭ ላይ ስወጣ ደግሞ በጣም እዚህ በጣም የሚገርም ከቢቹ ፊት ለፊት ላይ በጣም የሚገራርም ሬስቶራንት አግኝቻለሁ። ዋጋቸውን ፌር ነው። በዛ ላይ ደግሞ የሚጣፍጥ ምግብ በተለይ ለኢትዮጵያውያን እዚህ ጋር በጣም የሆነ በብርብሬ የተሰራ ሽክሌም በራይስ ነገር ነው። እዚህ ጋር ፖቴቶ አለ ምናምን በጣም የሚመች ምግብ ሆኖ አግኝቼዋለሁ። ሬስቶራንቶቹ ደግሞ በተለይ ከቢቹ ፊት ለፊት ላይ ነው የሚገኙ። እንደዚህ ቢቹ እንደዚህ እያያችሁ የተዝናናችሁ ፌር ዋጋ በጣም ሪዝኔብል ቴስቲ ምግብ አለ። በጣም በርካታ አማራጭ ሬስቶራንቶች አሉ። ስለዚህ መስራት አስባችሁ ብዙ ከገዛችሁ ድንገት መስራት ይደብራችሁ ይችላል። ልክ እንደኔ እሰራለሁ ብዬ ካሰብኩ በኋላ ሰለቸኝ ከምር ሰለቸኝና መስራት አልፈለኩም። ወጥቼ እየበላሁ ነው። ምክንያቱም ኢንጆይ ታደርጉታላችሁ። መስላናት ልክ ቫኬሽን እንዳላችሁ አይነት ስሜት ሁሉ ይሰማችኋል። ውጭ መብላትና ቤት መብላት ቤት ውስጥ ያለው ምናምን እዛ የምኖርበት ሀገር ያለው መሰለኝ። ስለዚህ ማብሰል እንትቻዋለሁ ልላችሁ ፈልጌ ነው። ይህ የዘወትር ፕሮግራም መጣንቀር እንጆይ ዘ ዲነር እንጆይ